ትክክለኛ አይደለም ትክክለኛ ነገር አይደለም አውናታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስታጎት አለኝ የተሰዎች በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም ስለዚህ እኔ ልብ ኬስ ታማሚ ነኝ አዎ ታማሚ ነኝ ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቲቱ እየሰማሽ ነው? እህቷ ሲሙን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰጣት። ሄሎ አቤት። አርቲስቷ አፈርልብና እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰው ያሳዝንም